ይገባዋል። ጌታ ደስታችንን ሊያድስ እንደገና በደስታ ቤታችንን በረከታችንን ሊሞላው በዚህ ቤት አለ። ሃሌሉያ። አጠገባችሁ ያለው ሰው ግድ የለም ሐዘን ካንተ ተገፎ ሄዷል። ምክንያቱም በሉት እዚህ ቤት የመጣው የማጽናናት አባት ነው በሉት። የሰላም የደስታ ጌታ ነው በሉት። ሃሌሉያ። ለጌታ እልልታ ጩኸት ያለው ሰው ክብር እልልታ ያለው ሰው ለኢየሱስ ያሰማ። ያንሳል ከዚህ በላይ ለኢየሱስ ከሆነ ከዚህ በላይ ከዚህ በላይ እንደዚህ በለው ጌታ ባለ ግርማ ምስጋናና አምልኮይ ማደሪያ ይግባ ምስጋናና አምልኮይ ማደሪያ ይግባ ባለሞገስ ምስጋናና አምልኮይ ማደሪያ ይድረስ ምስጋናና ዝቅ ይባላል ለልዑል አምላካችን ባለ ግርማ ምስጋናና አምልኮይ ማደሪያ ይግባ ምስጋናና አምልኮይ ማደሪያ ይግባ ባለሞገስ ምስጋናና አምልኮይ ማደሪያ ይድረስ። ታዲያ እንዴት ነው ለጌታ እልልታ ያለው ሰው? ካንተ በቀር አምላክ እኔ አላመልክም ሌላውን ልቤ አልፈቀደም። ካንተ በቀር አምላክ እኔ አላመልክም ሌላውን ልቤ አልፈቀደም። በሉታና ባለ ግርማ ምስጋናና አምልኮይ ማደሪያ ይግባ ባለሞገስ ምስጋናና አምልኮይ ማደሪያ ይድረስ ምስጋና እልልታ ጩኸት ያለው ሰው ካንተ በቀር አምላክ እኔ አላመልክም ሌላውን ልቤ አልፈቀደም። ካንተ በቀር አምላክ እኔ አላመልክም ሌላ ሰማይ ምድር የተደመመበት ለውበቱ የተነገረለት እሱማ የኔ ጌታ ነው። እሱማ የኔ ክብሩ ሰማያትን የከደነ ምስጋናው በምድር የተመመ እሱማ የኔ ጌታ ነው። አሁን ዝቅ ብሎ በስብሰባ የጌታዎች የአለቆች የገዢዎች ጌታ የኃያላን የብርቱዎች የዓለማ እግዚአብሔር አቤት ድብልቅልቅ ያለ እልልታ ይሰማ ከዚህ በላይ የኔ አምላክ ነው እርሱም የኔ አምላክ ነው እርሱም የኔ አምላክ ነው እርሱም የኔ ታዲያ እንዴት ነው ከሙዚቃው ጋር ከዋክብትን በስም የሚጠራ ዓለማትን በእጆቹ የያዘው እሱማ የኔ ጌታ ነው። እሱማ ከዋክብትን በስም የሚጠራ በቀን በሌት ሁሉን የሚያሰማራ እሱማ ምን አይነት ጌታ ነው? እሱማ ዝቅ ይባላል። የጌታዎች ጌታ የአለቆች ጌታ የብርቱዎች ጌታ የኃያላን የገዢዎች እናንተን ልስማችሁ ሲስሙን ጥሩታ እግዚአብሔር ማነው እሱ? የኔ አምላክ ነው እሱማ የኔ አምላክ
ስም የኔ ነው የኔ ነው የኔ አምላክ የኔ አምላክ እልልታ ሀገር የሚያውቃት ከቤተ መቅደስ ስትመላለስ ለፎሷ ሳይሆን አምላኳን ወዳት ቀድማ የምትደርስ ያሸማቀቃት ያስጎበጣት ጀርባዋ ላይ ይዛ ስትገባ ለካ ቢዳስሳት ጌታ ተፈወሰ ጀርባዋ ወደ ቀላት ቀንበሩ መቷል ክብር መቷል ጀግና መቷል ሃሌሉያ አጠገባችሁ ያለው ሲያዙትና በሉት ልጅቷ ሞታለች በሉት አታርክም መምህሩን ለወላጅ አባቷ ብሎ አረዱት መርዶን አትፍራ ብቻ መን ሰምቶ አለው ጌታ እቤታቸው ሄደ በዛ ለቅሶ ጫጫታ ተኛች እንጂ መች ሞተች ቢላት ሳቁ ለቀስተኞች ጌታ ወደ ውስጥ ገባና ምን አለ በድኗ ልጅ ተነሳ የጌታ ድምፅ ሰማች ሙታና ቤት ሚሉት ሙታና ቤት የሚሉት ኢየሱስ ያለው መድኃኒት ኢየሱስ የኔ መድኃኒት ኢየሱስ የኔ እሳት ሆኖ እንደዚህ ብለው ይህን ወንጌል ያልሰማ እንዲሰማ አውጃለሁ በገጠር ከተማ እንደሚያድን እንደሚታደግ እሰብካለሁ ያድናል የምለው እኔ አድኖኝ ስላየው ባይኔ ያድናል እኔ በለው ያድናል 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 አጠገባችሁ ያለው ሰው ያዙትና በሉት ይህን ወንጌል ያልሰማ እንዲሰማ አውጃለሁ በሞጆ ከተማ እንደሚያድን እንደሚታደግ እሰብካለሁ ስለ እግዚአብሔር በግ አንተ እኮ ነህ መልሱን የነገርከኝ ምንም እንዳይመስለኝ አደረከኝ እስከሚገርመኝ ድረስ እደሰታለሁ ከባዱ ፈተና አንተ እኮ ነህ መልሱን የነገርከኝ እስከሚገርመኝ ድረስ እደሰታለሁ ከባዱ ፈተና እጆች ከፍ ያሉና ከባድ የሚባል ትልቅ የሚባል አስፈሪ የሚባል ምንም መጣ ስለዚህ ዝም ብዬ ስለዚህ በደስታ እስቲ ድምፃችሁ ከፍ አድርጉና በሉት ጨለማው ከብርሃኔ በላይ አይደለም ህመሜ ከመድኃኒቴ በላይ ጨለማው ከብርሃኔ በላይ አይደለም። ይሄ ታዲያ አዋጅ ነው። እየዘለልን ነው ምን
ነው ብርሃኔ፣ እግዚአብሔር ነው መድኃኒቴ፣ እግዚአብሔር ነው ብርሃኔ። ከሙዚቃው ጋር ወደ ላይ ቃሉን ያላወቁ ምን ሰበሰባቸው? ዕጣ እንደወጣለት ልክ የለው ደስታቸው። ቃሉ በማጉረምረም ዘመን የሚሮጥ ምስጋና እንዲህ የሚያዘምር ምንስ ተገኘና? ታዲያ እየዘለልክ ነው የምትለው በኩራት እረ ወጥቶልን ነው የጽድቅ ዛዬ የመዳኔን መገለ እረ ወጥቶልን ነው የጽድቅ ዛዬ የመጨረሻ እንደዚህ ብሏ የዛሬው ቀኑ ደስ ይላል ልናመሰግን መጥተናል። ከጠላት እጅ ያዳነን ቸሩ ጌታችን ይመስገን፣ ደጉ ጌታችን ይመስገን፣ ቸሩ ጌታችን ይህ ደጉ ጌታችን ይመስገን፣ ቸሩ ጌታችን አዲስ